ሰላም ሰላም ቤተሰብ እንዴት ናችሁ? ይሄ የብሩክ ፋሚሊ ቻናል ነው። አዲስ ከሆናችሁ እንደተለመደው ሁልጊዜ እንደምለው ሰብስክራይብ አድርጉ፣ ቪዲዮ ከተመቻችሁ ላይክ አድርጉ። ዛሬ የመጣሁት በምንድን ነው አፕዴት ከሆነ በኋላ ነው በደንብ ቪዲዮ ሰራለሁ ብዬ ነበር። ነገር ግን ያው አሁን ላይ የተቸገራችሁበት ያለ ነገር አለ። ኤጀንቶች እንዴት ነው ኤጀንት የምናደርገው? እንዴት ሬዲ ሆናችሁ ጠብቁ። ያው በቅርብ አፕዴቱን ይስተካከላል ስላልኳችሁ እንዴት ነው ሬዲ ሆነን የምንጠብቀው ስላላችሁ እንዴት ኤጀንት እንደምታደርጉ አሳያችኋለሁ ማለት ነው። እዚህ ጋር ገባችሁ? ለምሳሌ እንትኖች አዲስ ባይዘው እዚህ ጋር ኤጀንት መሆን የሚቻለው አሁን ገና እንዳልኳቸው አፕዴት ገና ሲስተሙ ስላልተስተካከለ ገና አፑን ያወረደ ልጅ ብቻ ነው። ኦኬ ሆስት የሆነው ልጅ ወደ ኤጀንት ላምጣ ብትሉ አይሰራላችሁም። ምክንያቱም ሪቪው ማድረግ የለውም፣ አንዳንድ ነገሮች የለውም። ስለዚህ እናንተ ኤጀንት የምታደርጉት ገና አፑን ያወረደው ልጅ ነው፣ ገና ፍሬሽ የሆነው ማለት ነው። ሆስት ያልሆነው ልጅ ነው፣ ሌላም ቦታ ያልተመዘገበው ልጅ ነው ኤጀንት የምታደርጉት። ገባችሁ? ይሄን ዋናውን ልታውቁ የሚገባ ነገር ነው። እና ኤጀንት ደግሞ ምን አይነት ፎርም እንደሚሞላ በባለፈው ቪዲዮ ሰርችላችኋለሁ፣ ያን ተመልከቱት። ምን አይነት ፎርም እንደሚሞላ ኤጀንት ለመሆን የሚፈልግ ሰው። እስኪ ግን በድጋሚ እዚህ ጋር ላሳያችሁ ማለት ነው። እስኪ ፎርሙን እንዴት ይሞላል፣ እናንተ ደግሞ ምን ታደርጋላችሁ የሚለው። ፎርሙን የሚሞላው እዚህ ጋር ማይ ፕሮፋይል የምትላለች እዚህ ጋር እንደምታዩት። ከዛ እዚህ ከገባ በኋላ ላይ ጋር የስራስ ምልክት አለ። እዚህ ጋር ይገባና ኤጀንት መሆን የሚፈልገው ልጅ ማለት ነው። ከዛ ምን ያደርጋል እዚህ ጋር ይሞላል ማለት ነው። ሐሳብ ነምበሩን ፕላስ 251 ብሎ ይሞላል። ከዛ 9 ብሎ የራሱን ስልክ ቁጥር ማለት ነው። ውጭ ካለም ደግሞ ውጭ ሀገር ኮድ መጻፍ ይችላል። ሐሳብ ነምበሩን ኦኬ። ለኢትዮጵያውያኖች ነው 2 + 251 ተጠቀመ ያልኩት እና ደግሞ አስተካክሎ ይጻፍ። ይሄ ፕላስ 251 ኮዱን አስተካክሎ ይጻፍ። ከዛ ይሄንን ሴፍ ቼንጅ እና እዚህ ጋር ያለውን ሴፍ ቼንጅ ትሉና ኤጀንት መሆን ፈልጉ ማለት ከዛ ለማን ትልካላችሁ ማለት ነው። ኤጀንት ለሚያደርጋችሁ ልጅ ትልኩለታላችሁ። ኤጀንት እናደርጋችሁ ልጅ ትልኩለትና እንደውም እዚህ ቪዲዮ ላይ እንዳልኳችሁ ኤጀንቶች እንዴት ኤጀንት ታደርጋላችሁ የሚለው ነው። ከዛ ኤጀንቶች ከተላከላችሁ በኋላ ኢንፎርም ሞልተው ምን ታደርጋላችሁ? ኤጀንቶች እዚህ ጋር ትገቡና ኤጀንት የሚላል እዚህ ጋር ከገባችሁ በኋላ የተላከላችሁን ዋትስአፕ እናንተ ዋትስአፕ እና አይዲ ከዛ ኢንቫይት ኤጀንት የሚላል እዚህ ጋር ኢንቫይት ኤጀንት የሚለው ጋር ትገቡና እዚህ ውስጥ ታስገባላችሁ የተላከላችሁን አይዲ እና የተላከላችሁን ዋትስአፕ። ግን እዚህ ጋር ድጋሚ ያስተናገቃችሁ ፈልገው ነገር የዋትስአፕ ነምበሩን እሱ ባለው ነው ኤጀንቱ በሞላው ፎርም ነው እዚህ ጋር ማስገባት ያለባችሁ። ለምሳሌ ፕላስ 251 ስትሉ እቺ ፕላስ ምልክቷን ሊተው ስለሚችል እናንተ ስክሪንሾት ታስልኩትና ልጅየውን ስክሪንሾት ታስልኩትና እዛ ላይ ያለውን በትክክል ተሞላላችሁ ማለት ነው። ከዛ እንደሞላችሁት እቺ ሳይብ ኤጀንት የምትለው ትደምቃለች። አድ ሳይብ ኤጀንት ትሉታላችሁ። እላይ ጋር በአረንጓዴ ያመጣላችኋል። ኤጀንቱ ነዋል ማለት ነው። ልጅየው ኤጀንቱ ነዋል። ኤጀንት በዚህ መልኩ ታደርጋላችሁ። ግን እላይ ጋር ዋትስአፕ ምናምን ካላችሁ የዋትስአፕ ቁጥሩ ተሳስቷል ማለት ነው። እና ደግሞ እዚህ ጋር የልጅየው ማንን ለማረጋገጥ አይዲው እንዳስገባችሁት ስሙ ይመጣል ማለት ነው። አይዲው እና ቤተሰቦች ኤጀንት በዚህ መልኩ ታደርጋላችሁ ማለት ነው። አሁን ኤጀንት ያደራረግ መንገድ የገባችሁ ይመስለኛል። ያው መጀመሪያም ሆስት ምን አይነት ፎርም እንደሚሞላም ነገርኳችሁ። ኤጀንቶች ደግሞ እንዴት አድርጋችሁ የላከላችሁን አይዲ እና ዋትስአፕ ነምበር አስገብታችሁ ኤጀንት እንደምታደርጉት አስረዳኋችሁ ማለት ነው። በዚህ አጋጣሚ እኔም ጋር ለመስራት ከፈለጋችሁ እዚህ ጋር ማይ ኤጀንት የሚል አለ። እናንተ ጋር አዲሶች አፕ ያወረዳችሁ እዛ ውስጥ የኔን አይዲ መሙላት ትችላላችሁ። ኤጀንት ደግሞ መሆን ከፈለጋችሁ በዋትስአፕ እና በቴሌግራም በዚህ ባስቀመጥኩት ታዋሩኛላችሁ ማለት ነው። ግን ሌላ ደግሞ እንዴት ነው ሆስት የምናደርገው የሚለውን ደግሞ በዚህ አጋጣሚ ልንገራችሁ። ኤጀንቶች እንዴት ነው ሆስት የምናደርገው አንዱ ልጅ ብላችሁ ጠይቃችሁኛል። አብዛኞቻችሁ ራሱ አይዲያችሁን ይምላ። ኦኬ አይዲያችሁን ማይ ኤጀንት የሚል ሴቲንግ አለ እሱ ጋር ገና አዲስ ካወረደ አፑ ማለት ነው። ሆስት መሆን ከፈለገ ልጅ እዛ ውስጥ የእናንተን አይዲ ያስገባና ከዛ ኢንተር ብሎ ያስገባና በእናንተ ስር ሆስት ይሆናል ማለት ነው። እና ኤጀንት እና ሆስት በዚህ መልኩ ታደርጋላችሁ ማለት ነው። ያው ነግራችኋለሁ። ይሄ እንደ እንትን ነው መጠባበቂያ ነገር ነው የሰራሁላችሁ። ምክንያቱም ከዚህ በኋላ ይሄ ቪዲዮ ከሆነ ሰዓት በኋላ ላያገለግል ይችላል። ሲስተሙ ይቀየራል፣ አፕዴት ይደረጋል፣ ኤጀንት የማድረጊያ መንገዶች ሊቀየሩ ይችላሉ እና ይሄን ለጊዜው ነው የሰራሁት። ኦኬ እና በድጋሚ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ቪዲዮውን በሌላ ጊዜ በሌላ ቪዲዮ እንመለሳለን። ይመቻችሁ።